አዲስ አበባ ከተማ የነዋሪውን የቤት ፍላጎት ጥያቄ ምላሽ ለመስጠት መንግስት በሚያከናውነው ግንባታ ብቻ መመለስ አይቻልም። ይህንንም የተገነዘበው አስተዳደሩ ውጤታማ ስራ ለመስራትና የዜጎችን ፍላጎት ለማርካት የግሉ ዘርፍ ከመንግስት ጋር በአጋርነት በቤት ልማት መርሃ ግብሩ እንዲሳተፍ መደረጉም አንዱ አማራጭ ነው። የቤት አቅርቦትን ለማሳደግ እንደ ግል አጋርነት ምንድነው እየሰራችሁ ያላችሁት ስራ? አካባቢ እየተገነባ የሚገኘው ሳይት ላይ ፍላጎትን ለማሟላት እየተገነቡ ካሉ የቤት ልማት አማራጮች መካከል በግልና በመንግስት አጋርነት እየተገነቡ የሚገኙ የመኖሪያ ቤቶች የግንባታ ሂደትን የምንቃኝ ይሆናል። ተመልካቾቻችን በመንግስትና በግል አጋርነት እየተገነቡ ከሚገኙ ቤቶች መካከል ካሳንቺስ ግቢ ገብርኤል አካባቢ እየተገነባ የሚገኘው ሳይት ላይ ነው የምንገኘው። በዚህ ሳይት ላይ እንግዲህ ሂደትስ አሁን ላይ ምን ደረጃ ላይ ነው የሚለውን እንጠይቃለን። አብራችሁን ቆዩ። ግንባታው ሲጠናቀቅ በተለይ ከዚህ የመኖሪያ ቤት አቅርቦትን ከመቅረፍ ባሻገር ዘመናዊነቱ ምን ያህል ነው? እንዴት አይነት ቤቶችን ነው የምትገነቡት? ምን ያካተቱ ናቸው? ቤቶቹ በጣም ዘመናዊ ከሚባሉና ከተማ ላይ ከሚገኙ በጣም ጥሩ ከሚባሉ ቤቶች መካከል የሚያልፉ ናቸው። ለኑሮ አኗኗር በፋሲሊቲ በዩቲሊቲ መንገዶች በደንብ ተጠንተው የተዘጋጁበት ከመንግስት ጋር በትብብር የተሰራ ነገር ስለሆነ ዘመናዊ የኑሮ አኗኗር የሚኖሩበት አካባቢ ነው። አጠቃላይ ፕሮጀክቱ ጊዜ ምን ያክል ነው? በምን ያህል ጊዜ የሚጠናቀቅ ነው? የቆይታ ጊዜያችን 18 ወር ነው። ተመልካቾቻችን ህብረተሰቡ የሚያነሳውን የቤት ፍላጎት ለማሟላት ከተማ አስተዳደሩ እየገነባቸው ካሉ የቤት ልማት አማራጮች መካከል በመንግስትና በግል አጋርነት እየተገነቡ የሚገኙ የመኖሪያ ቤቶች የግንባታ ሂደትን ነበር በዛሬው ፕሮግራማችን ስንቃኝ የነበረው። ተመልካቾቻችን እስከዚህ ሰዓት አብራችሁን ስለነበራችሁ እናመሰግናለን። በቀጣይ በሌላ ቪዲዮ እንመለሳለን። ቻናላችንን ሰብስክራይብ እና ላይክ ማድረግ እንዳትረሱ። መልካም ቆይታ ይሁንላችሁ።